ሰላም ውድ ቤተሰቦቼ እንዴት ናችሁ? ሚጣ ነኝ። እንግዲህ ሰሞኑን ጥምቀት ነው እንደምታውቁት እና በጣም ደስ የሚል ሀገራዊ በዓል ላይ ነው ያለነው እና በመላው ኢትዮጵያ የክርስትና እምነት ተከታዮች የኢየሱስ ክርስቶስን ጥምቀት በዓል እያከበሩ ነው። ስለዚህ የተለያዩ ምስሎችን እናያለን ማለት ነው። በመጀመሪያ ግን ሰብስክራይብ አድርጉ። እንግዲህ የጥምቀት በዓል ከዋዜማው ጥር 10 ጀምሮ ጥር 11 የሚከበር ሲሆን ጥር 12 ደግሞ የቃና ዘገሊላ በዓል እንዲሁም በድምቀት ይከበራል ማለት ነው። ሌላም ቦታ ሚካኤል የሚገባባቸው ቦታዎች ሁሉ በድምቀት ይከበራሉ ማለት ነው። ከጥምቀት በዓል ዕለት ቀደም ብሎ ባለው ቀን በሚከበረው የከተራ በዓል ከኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ታቦታት ወጥተው የጥምቀት በዓል ወደሚከበርባቸው ቦታ በሕዝብ ታጅበው ይጓዛሉ። አዲስ አበባ የሚገኘው ጃን ሜዳ እና የጎንደር ጥምቀት በተለየ ሁኔታ የሚከበርባቸው ስፍራዎች መካከል ሲሆኑ ከምዕመናን በተጨማሪ የተለያዩ አገራት ቱሪስቶች በዓሉን ለመታደም ይመጣሉ። ከተለያዩ የአገሪቱ ከተሞች የዛሬውን በዓል አከባበር የሚያሳዩ ምስሎችን እንዲሁም ሰብስበናል። ስለዚህ እንየው። እንግዲህ እነዚህ ቢቢሲ ላይ የተለቀቁ የተለያዩ አስገራሚ ፎቶዎች ናቸው ማለት ነው። በአሁኑ ጥምቀት በዓል እንያቸው። እንግዲህ እዚህ ጋር የምታዩት የጥምቀት በዓል በድምቀት ከሚከበርባቸው ሀገራት ከተሞች አንዷ ጎንደር ነች። የላይኛው የጎንደር ከተማ ነው ማለት ነው። በጣም ነው የሚያምረው። በስማ ይሄኛው ደግሞ በአዲስ አበባ በአበበ ቢቂላ ስታዲየም አካባቢ የነበረው ስነስርዓት ነው ማለት ነው። በጣም ነው የሚያምሩ። ይሄ ፎቶ ያምራል። በአዲስ አበባ ከተማ በአበበ ቢቂላ ስታዲየም አካባቢ የነበረው የጸበል መረጨት ስነስርዓት ነው። ይሄኛው ደግሞ ፎቶ ያነሳው ሰው በጣም ጎበዝ ነው፣ ያምራል። ይሄኛው ደግሞ በኦሮሚያ ክልል ባቱ ከተማ ትናንት በከተራ ዕለት ታቦት በዳምባል ሐይቅ በመጓዝ ወደ ማደሪያቸው አምርተዋል። ዋው ደስ ሲል። ይሄኛው ደግሞ በሐረር ከተማ ትናንት ከየደብሩ የወጡ ታቦታት እየተመለሱ እንደሆነ የሐረር ክልል ፖሊስ ገልጿል። የሚያማምር ፎቶ ነው። ይሄኛው ደግሞ የአዲስ አበባ ከተማ ከንቲባ አዳነች አቤቤ በፌስቡክ ገጻቸው ካጋራቸው የጥምቀት በዓል ምስሎች አንዱ ነው ይላል። ቢቢሲ ላይ ከተለቀቁ ፎቶዎች ነው ባይ ዘ ወይ። ዋው ይሄኛው የጎንደር ነው። በጣም ነው የሚያምረው። ይሄኛው ደግሞ ትግራይ ክልል መቀሌ ከተማ የነበረው የጥምቀት አከባበር ነው። ሁሉም ጋር ያለው የሆነ የራሱ እንትን አለው፣ ድባብ አለው። በቃ ይሄኛው ደግሞ የኢትዮጵያ ካቶሊካዊ ቤተክርስቲያን ምዕመናን የጥምቀት በዓልን በተለያዩ መንፈሳዊ ስነስርዓቶች አክብረዋል። ይሄኛው ደግሞ በአዲስ አበባ ከተማ በአበበ ቢቂላ ስታዲየም አካባቢ የነበረው ጸበል መረጨት ስነስርዓት ነው። ዋው በአዲስ አበባ ከተማ ጃን ሜዳ የጸበል መርጨት ስነስርዓት ነው። ከላይ ያለው ማለት ነው ልጁ ያለበት። በስሞ ይሄ ደግሞ ህዝቡ ብዙ ነው። በአርባ ምንጭ ከተማ 5 አድባሮች በሚያድሩበት ፈለገ ዮርዳኖስ የመስቀል ደመራና የጥምቀት ስነስርዓት ማክበሪያ ቦታ በዓሉ በድምቀት እየተከበረ መሆኑን የከተማዋ ኮሚሽነር ገልጿል ይላል። ይሄኛው ደግሞ በአዲስ አበባ በአበበ ቢቂላ የነበረው ነው። ወይኔ ጉዴ! ይሄኛው ደግሞ በአዲስ አበባ ከተማ ነው። እንዴት ያምራል! ይሄኛው ደግሞ በባቱ ከተማ ታቦታት ወደ ማደሪያቸው በሚሄዱበት ሐይቅ ተሻግረው ነው። ይሄኛው ደግሞ በቤኒሻንጉል ጉሙዝ ክልል ዋና ከተማ አሶሳ የጥምቀት በዓል አከባበር። ስማም በየሀገሩን በቃ የራሱ ድባብ አለው፣ ደስ ይላል። የባቱ ከተማ የጥምቀት አከባበር እንግዲህ እንደምታዩት ይሄንን ይመስል ነበር ማለት ነው። ወዳችኋለሁ። ሰብስክራይብ አድርጉልኝ። ባይ። መልካም በዓል ለሁላችሁ።